በመላው ዓለም የምትገኙ ውድ ኢትዮጵያውያን እንደምን ቆይታችኋል? ከዛሬ ህዳር 9 2018 መረጃዎች ጋር ተመልሰናል። የጂንካው ገዳይ ወረርሽኝ ኦሮሚያ ክልል መግባቱ ተሰማ። በአርሲ 13 ሰዎች ሕይወታቸው አለፈ። ባለሥልጣናት መረጃውን ለመደበቅ እየሞከሩ ነው ተብሏል። አብይና ኢሳያስ አፈወርቂ ጦርነት ይፈልጋሉ፣ ነገር ግን ታስረዋል አሉ የኢትዮጵያና የኤርትራ ወታደራዊ መኮንኖች። ኒው ላይን መጽሔት የኤርትራ ጦር ለፋኖ ሲሰጥ የነበረውን ስልጠናና ሌሎች ስውር ወታደራዊ መረጃዎችን ይፋ አድርጓል። በኤርትራም ቤት ለቤት አፈሳ መጀመሩንና ድንበር መዘጋቱም ተገልጿል። የዩኒቨርሲቲ ተማሪዎች ተቃውሞ ዛሬም ተጠናክሮ ቀጥሏል። ዩኒቨርሲቲዎች በፌዴራል ፖሊስ ተከበዋል። ተቃውሞ በተለይ በኦሮሚያ ክልል ዩኒቨርሲቲዎች ተጠናክሮ መቀጠሉ ተገልጿል። የሚሉና ሌሎች ወቅታዊ ዜናዎች አሉን። ዝርዝሩን እንሆም። የጂንካው ገዳይ ወረርሽኝ ኦሮሚያ ክልል መግባቱ ተሰማ። በአርሲም 13 ሰዎች ሕይወታቸው አለፈ። ባለሥልጣናት መረጃውን ለመደበቅም እየሞከሩ ነው ተብሏል። በያዝነው ሳምንት በደቡብ ኢትዮጵያ ጂንካ ከተማ የጤና ባለሙያዎችን ጨምሮ የ6 ሰዎችን ሕይወት የቀጠፈውና ማርበርግ ተብሎ የተጠራው አደገኛ ቫይረስ በኦሮሚያ ክልል መከሰቱና የ13 ሰዎችን ሕይወት ማጥፋቱ ተሰማ። ይህ ያልተጠበቀና አስደንጋጭ መረጃ ወረርሽኙ በሀገሪቱ ስርጭቱን እያስፋፋ ሊሆን ይችላል የሚሉ ከባድ ስጋቶችን የፈጠረ ሲሆን ባለሥልጣናትም መረጃውን ለመደበቅ እየሞከሩ ነው የሚሉ ወቀሳዎች እየተበራከቱ ነው። ዛሬ ይፋ በሆነ መረጃ መሰረትም በኦሮሚያ ክልል አርሲ ዞን አስኮ ወረዳ ሁሉቆ በተባለ ቀበሌ በማርበርግ ቫይረስ እንደተጠቁ የተጠረጠሩ 13 ሰዎች ሕይወታቸው ማለፉን መሰረት ሚዲያ የራሱን ምንጮች ጠቅሶ ዘግቧል። የአዲስ መረጃ የበሽታው ስርጭት ስፋት ላይ በርካታ ጥያቄዎችን አስነስተዋል። ለመጀመሪያ ጊዜ በተከሰተበት ጂንካ ከተማ የሟቾች ቁጥር 6 ብቻ የነበር ሲሆን ቫይረሱ እንዴት ከዚህ ተነስቶ ራቅ ብሎ በሚገኘው የአርሲ ዞን ቀበሌ ሊከሰት ቻለ? ምን ያህል ሰው በበሽታው ተጠቅቶ ይሆን? እንዲሁም በሌሎች አካባቢዎች ሳይታወቅ ገብቶ ይሆን የሚሉ ጥያቄዎችን በስፋት እየተነሱ ነው። ሁኔታውን የበለጠ አሳሳቢ ያደረገው የአካባቢው አመራሮች መረጃውን እንዳይወጣ በጸጥታ አካላትና በባለሥልጣናት ማስጠንቀቂያ እንደተሰጣቸው መገለጹ ነው። ከሳምንት በፊት በጂንካ የተከሰተውን ወረርሽኝ ተከትሎ የሟቾች ቁጥር ለጀርመን ድምፅ ዲደብሊው ተናግረዋል የተባሉትን የሆስፒታሉ ሜዲካል ዳይሬክተር ከሥራ ማባረራቸውና ዛቻ እንደደረሰባቸው መዘገቡ የሚታወስ ነው። እስካሁን በኦሮሚያ ክልል ስለተከሰተው አዲስ ወረርሽኝ ከጤና ሚኒስቴርም ሆነ ከኦሮሚያ ክልል ጤና ቢሮ የተሰጠ ምንም አይነት መግለጫም ሆነ ማብራሪያ የለም። በአርሲ ዞን ቀበሌ 13 ሰዎች መሞታቸውን ተከትሎም በአካባቢው የመንግሥት ወታደሮች መሰማራታቸው የተገለጸ ሲሆን ማንኛውም ሰው ከቤት እንዳይወጣም እየከለከሉ መሆኑን የአካባቢው የጤና ባለሙያዎች ገልጸዋል። ይህ በእንዲህ እንዳለ የጤና ሚኒስትሯ ዶክተር መቅደስ ዳባ ስለ በሽታው ትናንት በሰጡት መግለጫ ላይ በሽታው በሌሎች አካባቢዎች ስለመከሰቱ የገለጹት ነገር አልነበረም። ሚኒስትሯ የበሽታው የመጀመሪያ ተጠቂዎች ከጂንካ የመጡ መሆናቸውን ገልጸው ከእነዚህ ሰዎች ጋር ንክኪ የነበራቸውን የመለየትና የመከታተል ሥራ በብዙ ቦታዎች እየተሰራ መሆኑን ተናግረው ነበረ። ዶክተር መቅደስ በአሁኑ ሰዓት በበሽታው የተያዙ ታማሚ እንደሌለ የገለጹ ሲሆን ከዚህ ቀደም ከበሽታው ጋር ንክኪ የነበራቸው 129 ሰዎች ተለይተው ራሳቸውን እንዲያገሉ መደረጉንና ክትትል እየተደረገላቸው መሆኑንም አስታውቀው ነበረ። ሚኒስትሯ ወረርሽኙን በአጭር ጊዜ ለመቆጣጠር ከበርካታ አካላት ጋር በቅንጅት እየተሰራ መሆኑንም ገልጸው በሽታው በአየር ላይ እንደማይተላለፍና ስርጭቱ በንክኪ ብቻ የሚተላለፍ መሆኑን አስረድተዋል። ለበሽታውም በዓለም አቀፍ ደረጃ የተቀመጠ መድኃኒት እንደሌለና በሙከራ ላይ ያሉ መድኃኒቶችንና ክትባቶችንም ወደ አገር ለማስገባት ጥረት እየተደረገ መሆኑንም ጨምረው ገልጸው ነበረም። አብይ አህመድና ኢሳያስ አፈወርቂ ጦርነት ይፈልጋሉ፣ ነገር ግን ታስረዋል አሉ የሁለቱ ሀገራት ወታደራዊ መኮንኖች። ኒው ላይን መጽሔት የኤርትራ ጦር ለፋኖ ሲሰጥ የነበረውን ስልጠናና ሌሎች ስውር ወታደራዊ መረጃዎችን ይዞ ብቅ ብሏል። በኢትዮጵያና ኤርትራ መንግስታት መካከል ያለው ውጥረት ከፍተኛ የመካረር ደረጃ ላይ በደረሰበት በዚህ ወቅት ኒው ላይን መጽሔት የሁለቱንም ሀገራት ከፍተኛ ወታደራዊ መኮንኖችን አነጋግሮ ያጠናከረውና በርካታ አዳዲስ መረጃዎችን ያካተተ ዘገባን ይዞ ወጥቷል። ዘገባው ሁለቱም መሪዎች ጦርነት ቢፈልጉም በተለያዩ የውስጥና የውጭ ችግሮቻቸው ምክንያት ወደ ጦርነት ለመግባት እንዳልቻሉ ሲተነትን የኤርትራ ጦር ከዓመታት በፊት የፋኖ ኃይሎችን ሲያሰለጥን እንደነበረ ማጋልጧል። መጽሔቱ ያነጋገራቸው አንድ በአዲስ አበባ የሚገኙ ጡረታ የወጡ
የኢትዮጵያ ጦር ጄኔራል ፕሬዝዳንት ኢሳያስ አፈወርቂም ሆነ ጠቅላይ ሚኒስትር አብይ አህመድ ጦርነትን እንደ መፍትሄ ቢመለከቱትም የገጠሟቸው ከባድ የኢኮኖሚ ችግሮች፣ የውስጥ አለመረጋጋቶች፣ የወታደራዊ አቅም ውስንነትና የዓለም አቀፍ ማህበረሰብ ጫና ወደ ጦርነት እንዳይገቡ እንደዳረጋቸው አስረድተዋል። ጄኔራሉ የኢትዮጵያ መከላከያ ሰራዊት በአማራና በኦሮሚያ ክልሎች ባሉ ግጭቶች ምክንያት መበታተኑና አቅሙ መዳከሙን ገልጸው ካለው ፖለቲካዊ መከፋፈል ጋር ተዳምሮም አዲስ ጦርነት የሚጀመር ከሆነ በአገሪቱ ውስጥ ሌላ አመጽ ሊቀሰቀስ እንደሚችል ያስረዳሉ። ፕሬዝዳንት ኢሳያስም ይህንን አጋጣሚ ተጠቅመው ከወነግ፣ ከፋኖ፣ ከህወሓትና ከሌሎች በአገር ውስጥ ካሉ አማጺ ኃይሎች ጋር በመተባበር የውክልና ጦርነት ሊከፍቱ እንደሚችሉም ስጋታቸውን የገለጹት ጄኔራሉ ፕሬዝዳንት ኢሳያስም ይህንን ስለሚያውቁ ኢትዮጵያ በውክልና ጦርነት እስክትፈርስ ድረስ በትዕግስት እየጠበቁ ነው ሲሉም ሐሳባቸውን አስቀምጠዋል። ጄኔራሉ ኢትዮጵያ ጦርነት ከጀመረች ዓለም አቀፍ መገለልና የከፋ ኢኮኖሚ ውድቀት ሊገጥማት እንደሚችልም ያስጠነቅቃሉ። በሌላ በኩል በሱዳን የሚገኝ የቀድሞ የኤርትራ ጦር መኮንንና ሌላ በስደት ላይ የሚገኝ የቀድሞ የደህንነት ባለሙያ የፕሬዝዳንት ኢሳያስ አፈወርቂ ዋነኛ ስልት ጎረቤት ሀገራት በራሳቸው የውስጥ ችግር እንዲጠመዱ በማድረግ የራስን ደህንነት ማረጋገጥ መሆኑን ተናግረዋል። ኢሳያስ አፈወርቂ ማተራመስ የራስን ደህንነት ማስጠበቅ ነው ብለው እንደሚያምኑ የገለጹት እነዚሁ ምንጮች እነሱ ሀገሪቱን ለቀው ከመውጣታቸው ከ4 ዓመት በፊትም የኤርትራ ጦር ለአማራ ሚሊሻ ወይም ለፋኖ ስልጠና ሲሰጥ እንደነበረ አጋልጠዋል። ዘገባው ጦርነት ከተቀሰቀሰ ኤርትራ ረጅም ጊዜ መዋጋት አቅም እንደማይኖራትም ይተነትናል። በዕድሜ የተዳከመ ሰራዊት፣ ውስን ኢኮኖሚ፣ ዓለም አቀፍ መገለልና አነስተኛ የህዝብ ብዛት ጦርነት እንዳትጀምር የሚያደርጓት ምክንያቶች መሆናቸውንም ይዘረዝራል። በተመሳሳይ በኢትዮጵያ በኩል ሰራዊቱ በኦነግና በፋኖ ምክንያት በኦሮሚያና በአማራ ክልሎች ተወጥሮ መገኘቱ የተዳከመ ያለው ኢኮኖሚ ጦርነት መክፈት ሊያስከትል የሚችለው ዓለም አቀፍ መገለልና በአገሪቱ ሊቀሰቀስ የሚችለው አመጽ ኢትዮጵያ ጦርነት እንዳትጀምር የሚያደርጓት ምክንያቶች መሆናቸውን ያብራራል። ይህ በእንዲህ እንዳለ በአስመራና በሌሎች የኤርትራ ከተሞች የትኛውም ወንድ ለአካባቢው አስተዳደር ሪፖርት እንዲያደርግ የሚጠይቅ ማስታወቂያዎችም መለጠፋቸው ተገልጿል። ወታደሮችም አዲስ ምልምሎችን ለማፈላለግና ከግዳጅ ያመለጡትን ለመያዝም ቤት ለቤት ፍተሻ እያደረጉ መሆኑን የሚገልጸው ዘገባው ምልመላው ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎችንና አዛውንቶችንም ጭምር ያካተተ መሆኑንም ዘግቧል። የኤርትራ መንግስት ዜጎች ከሀገር እንዳይወጡም ድንበሮችን መዝጋቱም ተገልጿል። ዘገባው በተጨማሪም የተባበሩት አረብ ኤምሬቶች ከአሰብ ወደብ ሙሉ በሙሉ ንብረታቸውን ይዘው መውጣታቸውን ይፋ ያደረገ ሲሆን ጦርነቱ ከተራዘመና የቀይ ባህር ደህንነት አደጋ ላይ ከጣለ የምዕራባውያን ኃይሎች ጣልቃ እንዲገቡ ሊጋብዝ እንደሚችል የሚተነትነው ዘገባው የባህር ሰላጤው ሀገራት ሳውዲ፣ ግብፅና የተባበሩት አረብ ኤምሬቶች ለአንድም ሆነ ለሌላው ወገን ድጋፍ ሊያደርጉ እንደሚችሉ ይገልጻል። ጠቅላይ ሚኒስትር አብይ አህመድ በፓርላማው ባደረጉት ንግግርም ከእስራኤልና ከዩክሬን መማር እንደሚያስፈልግና ቆመው ይደግፋሉ እንጂ መጠው አይዋጉም ወይም አይሞቱልህም ሲሉ በውጭ ወታደራዊ ድጋፍ ላይ ብዙም እምነት እንደሌላቸው መናገራቸው የሚዘነጋ አይደለም። የመንግስት ዩኒቨርሲቲ ተማሪዎች ተቃውሞ ዛሬም ተጠናክሮ ቀጥሏል። ዩኒቨርሲቲዎች በፌዴራል ፖሊስ ተከበዋል። በተለይ በኦሮሚያ ክልል ዩኒቨርሲቲዎች ተቃውሞ ተጠናክሮ እንደቀጠለ ነው የተገለጸው። የትምህርት ሚኒስቴር ያወጣውን አወዛጋቢ የብሔራዊ አገልግሎት መመሪያ በመቃወም ትናንት በመላ ሀገሪቱ የተቀሰቀሰው የተማሪዎች ተቃውሞ ዛሬም የተቃዋሚዎችን ቁጥር በእጅጉ አድጎና ተጠናክሮ መቀጠሉ ታውቋል። በተለይም በኦሮሚያ ክልል በሚገኙ ዩኒቨርሲቲዎች ተቃውሞ የተጠናከረ ሲሆን ይህንን ተከትሎ የፌዴራል ፖሊስ አባላት በስፋት ወደ ዩኒቨርሲቲ ግቢዎች መግባታቸው ተገልጿል። ተቃውሞ የተቀሰቀሰው የትምህርት ሚኒስቴር የ3ኛ ዓመት የመንግስት ዩኒቨርሲቲ ተማሪዎች ትምህርታቸውን ሲያጠናቅቁ ለአንድ ተጨማሪ ዓመት የማስተማርና ሌሎች የብሔራዊ አገልግሎቶችን እንዲሰጡ የሚያስገድድ አዲስ መመሪያ መውጣቱን ተከትሎ ነው። ውሳኔው በ33ቱ የመንግስት ዩኒቨርሲቲዎች ተማሪዎች ላይ ብቻ ያተኮረ መሆኑና የግል ተቋማትን አለማካተቱ በተማሪዎች ዘንድም ከፍተኛ ቁጣን መቀስቀሱ ይታወቃል። በዛሬው ዕለትም በተለይም በወለጋ በደምቢዶሎና በመደወላቡ ዩኒቨርሲቲዎች ተማሪዎች ከማለዳው ጀምሮ ከፍተኛ ተቃውሞ ሲያሰሙ እንዳረፈዱ የተገለጸ ሲሆን ከትናንት ጀምሮ ደግሞ በጅማ፣ በቡሌ ሆራ፣ በሰላሌ፣ በሐዋሳ፣ በዋቻሞ፣ ባምቦ፣ በድሬዳዋ፣
በዲላና በጅንካ ዩኒቨርሲቲዎች ተቃውሞዎች ሲካሄዱ ቆይተዋል። ይሁንና እስካሁን ግጭት ባለባቸው የአማራ ክልል ዩኒቨርሲቲዎችም ሆነ በትግራይና በአዲስ አበባ ዩኒቨርሲቲዎች ተማሪዎች ተቃውሞ እንዳላሰሙ ታውቋል። የተማሪዎቹ ዋነኛ ስጋቶችና ቅሬታዎች የትምህርት ጊዜ መራዘምን ይመለከታል። የግዴታ አገልግሎቱ የትምህርት ጊዜያቸውን እንደሚያራዝምና ዕድሜያቸውን እንደሚያባክን ይገልጻሉ። በተጨማሪም ለአንድ ዓመት ተጨማሪ ቆይታ የሚያስከትለው የዋጋ ጭማሪ ወይም ኮስት ሼሪንግ ዕዳቸው ላይ ጫና እንደሚያሳድርና ለቤተሰቦቻቸው ተጨማሪ ሸክም እንደሚሆኑ ስጋታቸውን ይገልጻሉ። ተማሪዎቹም የተቃውሞ አዲስ መስፋፋትና የተቃዋሚዎቹ ቁጥር በጥፍ መጨመሩን ተከትሎም የፌዴራል ፖሊስ አባላት በስፋት ወደ ዩኒቨርሲቲ ግቢዎች በመግባት ተቃውሞን ለመበተን ጥረት እያደረጉ መሆኑንም ከተለያዩ ዩኒቨርሲቲዎች የሚደርሱን የቪዲዮ ማስረጃዎች ያመላክታሉ።